ሰላም ጤና ይስጥልኝ አድማጭና ተከታታዮች ግንቦት 27 ቀን 2018 ዓ.ም ዕለታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋናዎቹን ላስቀድማችሁ። በትግራይ ክልል የተከናወነው ፍጹም ህገወጥና እውቅና የሌለው ድርጊት ነው ሲሉ ጀነራል ሳሞራ የኑስ ተናግረዋል። የቀድሞ የፌዴራል መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በትግራይ ክልል ያለውን ወቅታዊ የፖለቲካና የጸጥታ ሁኔታ በተመለከተ ቃለ መጠይቅ አድርገዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ለዓለም አቀፉ የዲፕሎማቲክ ልኡካን በላከውና የማይቀረውንና አስከፊውን ጦርነት ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ባወጣው ይፋዊ መግለጫ በ2015 ዓ.ም የተፈረመው የፕሪቶሪያው ሰላም ስምምነት ሙሉ በሙሉ መፍረሱን አስታውቋል። በመጨረሻም ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና መመረጧ ተሰምቷል። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ወደምናየው ዝርዝር መረጃችን እንለፍ። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና መመረጧ ተሰምቷል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባ ላይ በባለብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎች የተወያየ ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑትን አካላት መርጧል። በዚህ መሰረት የምስራቅ አፍሪካ ሀገር ኤርትራ የከፍተኛ አባል ሀገራት የድምጽ በማግኘት ከጠቅላላ ጉባኤው ምክትል ፕሬዝዳንት አንዷ ሆናለች። ኤርትራ ከተመረጡ ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላት ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና አሜሪካን በመቀላቀል የጠቅላላ ጉባኤው ቢሮ በመጋራት ትመራለች። በተጨማሪም ከእሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይ እና ዚምባብዌ ያሉ ሀገራትም በምክትል ፕሬዝዳንትነት መመረጣቸውን ለመረዳት ተችሏል። በተመሳሳይ ዕለት በሚስጥር በተካሄደው የድምጽ አሰጣጥ ስነ ስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሉሪ ራህማን የ81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጠዋል። ሚስተር ራህማን 99 ድምጽ በማግኘት የተመረጡ ሲሆን ተፎካካሪያቸውን የቆጵሮስን አንድሪያስ ካኩርስን በ91 ድምጽ አሸንፈዋል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡ ተመራጮች ፕሬዝዳንት ካሉሪ ራህማን ከአሸናፊዎቻቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፍ የእምነት ማጣት ጉድለት እየገጠመ መሆኑን ጠቅሰው አባል ሀገራቱ ድርጅቱ መለወጥና የተሻለ ውጤት ማምጣት እንደሚችል በተግባር ማሳየት እንዳለባቸውና በየብስ የሚደረገውን እያንዳንዱን አስተዋጽኦ ውጤታማ በማድረግ የጠፋውን እምነት መመለስ እንደሚገባም አሳስበዋል። ወደ ሌላኛው ዝርዝር መረጃችን ስንሸጋገር በትግራይ የተከናወነው ፍጹም ህገወጥና እውቅና የሌለው ድርጊት ነው ሲሉ ጀነራል ሳሞራ የኑስ ከሰዋል። የቀድሞ የፌዴራል መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በትግራይ ክልል ያለውን ወቅታዊ የፖለቲካና የጸጥታ ሁኔታ በተመለከተ ቃለ መጠይቅ አድርገው ነበር። ጀነራሉ ከኢትዮጵያ ብሮድካስት ኮርፖሬሽን ትግረኛ ክፍል ጋር ባደረጉት ቃለ ምልልስ በክልሉ በህወሓትና በአቶ መለስ ዜናዊ ስም ተገን በማድረግ የሚከናወኑ እንቅስቃሴዎች ሊቆሙ እንደሚገባም ገልጸዋል። በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራሱን አስተዳደር አዋቆክ የሚለው አካሄድ የተቃውሙ ጀነራል ሳሞራ ድርጊቱ ፍጹም ህገወጥና እውቅና የሌለው መሆኑንም አስታውቋል። ይህ ቡድን በአክሱም ከተማ ተሰብስቦ ያደረገውን ውሳኔ ህጋዊነት የጎደለው መንግስት ምስረታ ሲሉ የገለጹት ጀነራሉ መጀመሪያ በአቶ ጌታቸው ረዳ በመቀጠልም በሌተናል ጀነራል ታደሰ ወረደ የመሩትን ጊዜያዊ አስተዳደሮች ስራቸውን እንዳይሰሩና ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ሲፈጥሩባቸው መቆየቱንና በመጨረሻ ማህተምና የአሰራር መሳሪያዎችን በመቀማት የማባረር ተግባር መፈጸሙን ተናግረዋል። የክልሉ ፖለቲከኞች ዋና ዓላማ ስልጣን ብቻ መሆኑን ይህንንም ስልጣን የሚፈልጉት ከተጠያቂነት ለማምለጥ እንደሆነ የገለጹት ጀነራሉ የፌዴራል መንግስት ጉዳዩን በትዕግስትና በሰላም መንገድ እያዘዘበት ያለው አካሄድ አድንቀዋል። የፕሪቶሪያው የሰላም ስምምነት በተፈረመበት ወቅት የትግራይ ህዝብ ከፍተኛ ደስታውን የገለጸ ቢሆንም በክልሉ ያሉት ፖለቲከኞች ግን ወደ ስልጣን ሽሚያ ማምራታቸው ጀነራሉ ጠቁመዋል። በአሁኑ ወቅት በክልሉ እየተካሄደ ስላለው የወጣቶች አፈሳ ሲያብራሩም ድርጅቱ ከሻቢያ የድሮን ትግል ስትራቴጂ የተቀዳ መሆኑንና ሻቢያ ኢትዮጵያን የማተራመስ ስትራቴጂውን እንዳልቀየረ ገልጸዋል። ከፌዴራል መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት መሆኑን የጠቀሱት ጀነራል ሳሞራ የክልሉ አመራሮች ከምርጫ በኋላ መንግስት ይወጋናል የሚል ፕሮፓጋንዳ ለወጣቶች አፈሳ እየተጠቀሙበት እንደሚገኝና በአንጻሩ መንግስት ጉዳዩን በጦርነት ለመፍታት ፍላጎት እንደሌለውም ገልጸዋል። ጀነራል ሳሞራ ለትግራይ ህዝብና ለወላጆች ባቀረቡት ጥሪም የወላጆች ስጋት የሆነውን የወጣቶች አፈሳ ለመግታት ወላጆች ተደራጅተው ሊቃወሙትና ልጆቻችንን አንሰጥም ብለው ሊታገሉ እንደሚገባም አሳስበዋል። ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳይመረጥ መከልከል እንደሌለበትና በመረጠው መሪ የመተዳደር መብትን ሊከበርለት እንደሚገባ በመግለጽ የህዝቡ ዋና ዋስትና ራሱ ህዝብ ብቻ መሆኑን አስገንዝበዋል። በመጨረሻ ወደ ምናየው ዝርዝር መረጃችን ስናልፍ ህዝባዊ ወያኔ ሓርነት ትግራይ ህወሓት ለዓለም አቀፉ ዲፕሎማቲክ ልኡካን በላከው የማይቀረውንና አስከፊው ጦርነት ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ባወጣው ይፋዊ መግለጫ በ2015 ዓ.ም የተፈረመው የፕሪቶሪያው የሰላም ስምምነት ሙሉ በሙሉ መፍረሱን አስታውቋል። ግንባሩ በዚህ ይፋዊ ሰነዱ ላይ የኢትዮጵያ ፌዴራል መንግስት የስምምነቱ መሰረታዊ ድንጋጌዎች በስልታዊ መንገድ በመጣስ ሰላሙን ለማክሸፍና ስምምነቱን ሙሉ በሙሉ
ለመደምሰስ ቆርጦ መነሳቱን በጽኑ ከሷል። መግለጫው አሁን ላይ ያለው አገራዊ አቅጣጫ ከንግግርና ከዲፕሎማሲ ይልቅ የአንድን ወገን ፖለቲካ ማስገደድና ወታደራዊ አማራጭ የበላይነት እያዘዘበት የመጣ መሆኑን ጠቁሞ ይህ አካሄድ በፌዴራል መንግስቱና በትግራይ ኃይሎች መካከል አዲስ የጦርነት ግጭት የመቀስቀስ እድሉን እጅግ ከፍተኛና አይቀሬ አድርጎታል ሲሉም አስገንዝቧል። በትግራይ ክልል ድሮኖች ዙሪያ የኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ ዝግጅትና መጠነ ሰፊ ክምችት እያደረገ መሆኑን የጠቀሰው የህወሓት መግለጫ ይህ ወታደራዊ እንቅስቃሴ በክልሉ ላይ አዲስና አደገኛ ይፋዊ ያልሆነ ከበባና ሰብአዊ ቀውስ መፍጠሩን ይገልጻል። በዚህ ምክንያት የነዳጅ እገዳ መጣሉን፣ የንግድ እቃዎች ፍሰት መገደቡን፣ የዋጋ ግሽበት እጅግ ከፍተኛ ደረጃ ላይ መድረሱንና የክልሉ ምጣኔ ሀብት ሙሉ በሙሉ እንዲሽመደመድ መደረጉን ግንባሩ አመላክቷል። ይህ ሁኔታም የሰብአዊ መብት ቀውሱን ይበልጥ ያበበሰው ሲሆን ተፈናቃዮች ወደ ምዕራብ ትግራይ መመለስ አለመቻላቸው፣ የዓለም አቀፉ ረድኤት ድርጅት ድጋፍ በከፍተኛ ሁኔታ መቀነሱና አንዳንዶችም አካባቢውን ለቀው መውጣታቸው ቀውሱን ወደ ለየለት አደጋ አውርዶታል ሲሉም ወቅሷል። የጦርነቱ ስጋት በትግራይ ክልል ላይ ብቻ የተገደበ አለመሆኑንና አገሪቱ በአሁኑ ወቅት በከፊል ጦርነት ውስጥ እንደምትገኝ የሚያስረዳው መግለጫ የፌዴራል መንግስት በአማራና በኦሮሚያ ክልሎች ውስጥ የድሮን ጥቃቶችና የምድር ላይ ወታደራዊ ኦፕሬሽኖችን በስፋት እያካሄደ እንደሚገኝና በዚህም የንጹሃን ዜጎች ህይወት በየቀኑ እየጠፋ መሆኑን ጠቁሟል። መላው የትግራይ ክልል እንዲሁም የሰፊ ኦሮሚያና የአማራ አካባቢዎች ከደህንነት ጋትና ከጦርነት ቀውስ ጋር በተያያዘ ሙሉ በሙሉ የተገለሉበትና ህዝባቸው ባልተካተተበት ሁኔታ ሀገራዊ ምርጫችን ለማካሄድ መታቀዱ መንግስት እያካሄደ ያለውን ስልታዊ የማግለልና ወታደራዊ ፖለቲካ የሚያሳይ ነው ብሏል። ህወሓት ለዓለም አቀፍ ማህበረሰብ ባስተላለፈው ጥብቅ ማስጠንቀቂያ ይሄ አዲስ ሊቀሰቀስ ጫፍ ላይ የደረሰው ጦርነት በኢትዮጵያ ድንበር ውስጥ ብቻ ተወስኖ የሚቀር አለመሆኑን አስምሮበታል። በአሁኑ ወቅት በቀጠናው ካለው ከፍተኛ የፖለቲካ ውጥረትና ከጎረቤት ሀገራት መካከል ከሚታዩ የጠባጫሪነት ንግግር አንጻር የሚቀሰቀሰው አዲስ ጦርነት መላው አፍሪካን ቀንድ ምስቅልቅል ውስጥ የሚከትና እጅግ አስከፊ መዘዝ የሚያስከትል መሆኑን ገልጿል። ግንባሩ አሁንም ቢሆን ለሰላማዊ ንግግር ቅድሚያ እንደሚሰጥና በክልሉ የተፈጠረውን የአስተዳደር ክፍተት ለመሙላት ሲል በ2012 ዓ.ም የተመረጠውን የክልል ምክር ቤት በድጋሚ ማዋቀሩን ቢገልጽም ማንኛውም ማህበረሰብ ሊሸከመውና ሊታገሰው የሚችለው ገደብ አለው በማለት የትዕግስቱ ማብቂያ ላይ መድረሱን በተዘዋዋሪ አመላክቷል። የህወሓት መግለጫ ማጠቃለያ ላይ ዓለም አቀፉ ማህበረሰብ አሁንም ባለው ወሳኝና ታሪካዊ ወቅት ላይ ዝምታን መምረጡ እንደ ገለልተኛነት ሊቆጠር እንደማይችልና ይህም ዝምታ በንጹሃን ላይ እልቂት እንደ መተባበር የሚቆጠር መሆኑን በግልጽ አስፍሯል። ዓለም አቀፉ ማህበረሰብ አሁኑኑ ጣልቃ ባለመግባት ኃላፊነቱን የማይወጣ ከሆነ ሀገሪቱ ወደ ሙሉ ዘመቻ ጦርነት መመለሷ እንደማይቀር ግንባሩ ያሳሰበ ሲሆን ጦርነቱን አሁንም ቢሆን ማስቀረት የሚቻለው ግን ዓለም አቀፉ ተቋማትና ዲፕሎማቶች በአስቸኳይ በጽናትና በመርህ ላይ በተመሰረተ መልኩ ጣልቃ ገብተው ታቸውን ሲያጠናክሩ ብቻ መሆኑን በግልጽ ጥሪውን ደምድሟል። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ